ተቆጣት መስላል aujourd'hui aussi c'est un autre Jaïla le monde part en couille je n'ai pas fini avec les filles maintenant qui oh Wajib koneksi ዛሬማ መዝረፍ አለብኝ። ሰውዬው ጠጅብ የመሰለ እንደ ዘው ብላ ምገባው ሴትዮ የመረረኝ ሰው ነኝ። ያለሽን ብሰጥኝ ይቻላል። እኛም መሮናል። ሱካር ቀመንበት ነው። አንተም ሱካር ቃምበት። ሴትዮ ቤት መኖር አልፈለግሽም እንዴ? አለመተዋወቅ ባይሆን አንተ ባይሆን መኖር አልፈለክም መሰለኝ። ይቅርቦት ማዘር። ምንድነው ማዬ? ዝም ብሎ ነው ልጅ። ግባ በቃ። አንተ አታስፈልግም። ራሴ በቃለሁ። በኋላ ሬሳ ታነሳለህ። አንተ ሰውዬ በክብር ብትወጣ ይሻልካል። ነው ኃይል ልጠቀም። ተጠቀሙ። ምን ሊያመጡ? አይ አለመተዋወቅ እንደ ደምሩ በሰላምታ ልጀምረው። ምን ልጅ ምንድነው ያስከው ነገር? ብቻ ለብቻ አይሻልም? አፎትን በጣም ከፈቱ። የኔ ልጅ ሬሳ እኔ ሳይሆን አይቀርም። ጉዶኛ አለው። አታተ ና ምን እየሰራ ነው? እዚህ እንጨቱን ፈልጌው ለእንጀራ ልጋግርበት ፈልጌው እኮ የመብራት ኃይል ግንድ ነው። እና ውጭ ያለው የመብራት ግንድ ነው። ፓወር እንዲኖረው እኮ ደመቅ ብሎ እንዲጋግርልኝ የእንጨት ለውጥ አለው። ፓወሩ ምት ደግሞ ዘበኛ እኮ ነኝ እኔ። ና አንተ የት ሄድክ ነው? ወደ አሜሪካ እየሄድኩ በእግሬ አሜሪካ እየሄድኩ። አትደርስም እኮ በአየር ስንት ቀን ይፈጃል? አንተ አንድ ቀን በእግሬ 2 ቀን ማለት ነው። በእግሬ 2 ቀን። ኧረ አትደርስም ጭራሽ አትደርስም። አንድ ቀን መረኩት መስሎ ደርሳለሁ። ጭራሽ ደግሞ እሳስከው ምንድን ነው? ያ ነው በሶና ሽሮ ድንበር ጠባቂዎች እኮ ይቀማል። አልበጠብጠውም እኮ ሳልበጠብጥ ነው ሹልክልክ ብዬ መድ እንዳይጠጡብኝ። አሁን ቸኩያለሁ ለር ነው ተውማ በእግሬ እየሄድኩ። እሺ ከዚህ ውስጥ ያልገባ ነገር አለ? ምንድን ነው ያልገባ? መሬት ትዞራለች። ደንቆራል እንደ አንተ ስንቴ ነው ማስረዳ? በቃ ትዞራለች ማለት ትዞራለች ነው። ምንድነው ግግም የምትል? ታዲያ የታለ የዞረችው? ዞር ነው እንዴ የምትለው? ና እሺ ጠጋ። አሁን መዞር ጀመረች። የኔ ውድ መጣውልሽ። ይሄው ባንቺ ፍቅር ራሴን ላጠፋ ኮረንቲ ብጨብጥ መብራት ወደ ጠፋ። ብታፈቅረኝማ ምን ኮረንቲ ያሳዛህ? የመርዝ ሞልቷል በሱቅ አለልህ። እኔ ምልሽ አዲሷ ጎረቤታችን ሚሚ ወልዳለች ብለውሻል። እኔ ምለው ባገባሽ በ3ኛ ዓመቷ 3ኛ ልጇ የምትወልደው ምነው ባልየው የሚስቴ ወድ ባዶ ሲሆን አልወድም ማለት ነው። አባራ የለ አባራማ እኮ ተባረረ። ለምን ተባረረ? ማብራት ሲያበራ ተይዞ መንግስት እኮ አባረረው። ሰላም ነብለርዳ። እኔ የማመጣሁት ቢሮአችን ውስጥ ለአንድ ወር ያህል መብራት ኃይል የለም። ምንም ኃይል የፈጣሪ ነው። ለመሆኑ የት የምትሰራበት ቢሮ ኃይል የሌለው? እኔ የምሰራው ቀበሌ ነው። እዛ ነው ኃይል የሌለው። ቀበሌ ነው የምሰራው? አዎ ቀበሌ ነው የምሰራው። እስከ ዛሬ እናበራላችሁ ነበር እንዴ? እስኪ ይሄን ቪዲዮ ይወስ። ሰላም ነው ብራዘር? ወይ እንዴት ነሽ? አለሁልህ። የቲክቶክ ቪዲዮ እየሰራው ነበር። አንተ ያቅል ጠይቀ። እሺ የኢትዮጵያ ጎረቤት ሀገሮች እነማን ናቸው? የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አዲስ አበባ፣ ሐዋሳ፣ ሰው ያለው ናዝሬት። ወይኔ በላቸው። ጨዋታ ሜዳ ላይ ያደረገው ማን ነው?
አንጥፈሽ ጠብቂኝ ደርቢው አልጋ ላይ ነው። you are so beautiful ይቅርታ አንዴ ስልክ ይቅርታሽ ሶሪ አንዴ በቃ በአሳቻ ሰዓት ነው አይደል ለኔ የምትደውይልኝ እንዴ you need meat and milk everybody say ተወዷል አሉኝ ጫጓራ ነው ተቱ ካንቺ ያለብን እንስጥ በየቤቱ እንደማለት ነው አድርጎሽ ነበረ አርሰናልን ብለሽ ሊቨርፑል አፍ ውስጥ ገብቶ ወደ ውጭ አፋጨሽ እንደማለት ነው እንዳንቺ አይነት እኮ ነው አቢቤቴ እንዴ ስምሽ ቤቲ ሆኖ እንዴ የአርሰናል ደጋፊ ሆነሽ ላይሰጥሽ ነበር አንቺም ቸርነሽ ደግሞ ተቀባይ ነሽ ሲሰጡሽ ተቀባይ ማን ነው እኔና አንቺ ፍቅራችን አይሻለንም አቢቤቴ ታዲያ ጆኒ ፕሌይ ላይክ ባርሳ ሬድ ሆርስ ኢንጆይ ኦሴባሳ ሲባል አልሰማሽም ገስግሼ እመጣለሁ በቀዩ ፈረሴ ጾምሽን አታድሪም ቤትዬ ውስዋሴ እንደማለት ነው በቃ እዛው ጋር ነው መጣው 3 ደቂቃ የኔ እናት ይቅርታ በጣም ተናልኩሽ አስጠበቅኩሽ ጆኒ ቤቲ ስጪኝ ስጡ ተሰጣጡ ማን ነው ምንድነው መቀባጠረው ቻሩኝ ማለት ስጪ ያንቺ ሴትዮ እንደዚህ አቃጥለሽ በጨለማ ወጥቼ ሌላ ቦታ አድራለሁ ብል ውሻ ነክሶኝ አብጀልሽ ነበር አንተ ውሻ ነክሶ ልታበድ ይልቁኑ አንተን የነከሰው ውሻ ሳያብድ በፍጥነት ሆስፒታል ይሰዱት ሴትዮ ግን ተይ የኔ ልጅ ምን ሆነ ነው ሲቲን የገለበከው ፍቅረኛዬ ኩላሊትም ሽጠን ቢሆን አይፎን ስልክ ግዛልኝ አለች የኔ ልጅ ለሴት ልብ ኩላሊትን ሽጣ ብሞትብኝስ አላሳዝንክም ልክ ነሽ እማዬ ባይሆን ኩላሊትን ሽጣ እኔም አንተም ከድህነት እንውጣ እማዬ ማነው ልጄን መጣው እነ ቦቸራ መጡኝ ማነው ቦቸራ የኔ ልጅ መሆንን ያውቃል አያውቅማ የኔ ልጅ መሆኑን ቢያውቅማ አይነካም ነበር ያለበት ውሰድ ኧረ እማዬ ከባድ ናቸው ከኔ በላይ ከባድ አለ መቀጥቀጥ ማልችል መቀጥቀጥ መፍትሄ ነው ዛሬ አለቃቸው አቤት ምን ፈለጉ ማዘር? እኔ የፈለኩት ልጄን የመታውን ሰው ነው። ልጆትን እኛውን ነው መተነው። እናንተማ ጨዋ ናችሁ። ልጄን የመታውን ሰው አሳጡልኝ። ኧረ እማዬ እነሱ ናቸው። እነሱ ናቸው? እናንተ ናችሁ እንዴ? አዎ እኛውን ነው የመታነው። እንደዛ ከሆነ ታላቁም ታናሹም አለ። ላንጣላችሁና በደንብ ቅጡልኝ። ኧረ ተይ እማዬ በሰው ሰው ልታስቀድለኝ ዶክተር የውጤት እንዴት ሆነ? ውጤቱ ደርሷል። እንግዲህ ጥሩ ዜናና መጥፎ ዜና አለ። ጥሩ ዜናው እሺ በ24 ሰዓት ውስጥ ነው የምትሞተው። በ24 ሰዓት ውስጥ ሞትኩ። መጥፎ ዜናው ምን ሊሆን ነው? ከዚህ በላይ የሚከብድና ምን አለ? መጥፎ ዜና አለ ከዚህ ባሰ። መጥፎ ዜናው ደግሞ ይሄንን መረጃ ያገኙት ከ23 ሰዓት በፊት ነው። አንድ ሰዓት በኋላ ሞታለሁ። አዎ ስለ ሴት ልጅ ብዙ ማወቅ ያለብህ ነገር አለ። በባለፈው ምን ያልስትል እምቢ ምናምን አልክ፣ አዋረድከኝ። ምን እንደምናረግ እኮ ፈርቻለሁ። በቃ አሁን እኔ የምታረገውን እነግርሃለሁ። ሴት ልጅ የሚመታትንና የሚቆጣትን እንደምትወድሽ እንደመጣሽ ምናምን ትሰድባታለህ። በቃ ልስደባት? አዎ ስደባት። የሚሰድባቸውን ነው የሚወዱት። ትወደኛለሽ? አዎ ሰባለ ይወዱሃል። እና አሁን ትመጣለች፣ እሷ እንጠብቃት። እሺ አይ ሰላም ነው። ኧረ መጣች። ምን አባሽ ሆንሽ? ኧረ እየሰደበኝ ተስጠላ ተቆጣት መስላል። ምን አባሽ ሆነሽ ነው?